ሃይ ሰላም ጤና ይስጥልኝ ይሄንን የምግብ አሰራር የምትመለከቱ ሁሉ ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ ደግሞ በቤት እንዴት አድርጌ ቆንጆና ፈጣን የሚጣፍጥ የምግብ አሰራር እንደሰራው የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ወደ አሰራሩ ከመግባቴ በፊት አዲስ የሆናችሁ ለቻናሌ እንኳን ወደዚህ ቻናል በሰላም በጤና በፍቅር መጣችሁ እያልኩኝ የቆያችሁኝ ጓደኞቼ እንኳን በሰላም በጤና ቆያችሁኝ እያልኩ እንደዚሁ አዲስ ሆናችሁ ይሄንን የምግብ አሰራር የምትመለከቱ ካላችሁ ስራዬን ከወደዳችሁ ላይክ እንደዚሁም ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰቡን ተቀላቀሉ። አዳዲስ ስራዎችንና ነባር ስራዎችን እየሰራን እንማማራለን። ሰላም ፍቅር አንድነት ለሀገራችን ኢትዮጵያ እግዚአብሔር አምላክ ያድልልን እያልኩ ወደ አሰራሩ ገባለሁ። ተከታተሉ። ዛሬ ለመስራት ያሰብኩት እንደ ፈጣንና በ20 ደቂቃ ውስጥ የሚደርስ የምግብ አሰራር ነው። የዶሮ ስጋን በወተት ክሬም የሚሰራ የምግብ አሰራር ነው። እንግዲህ እንደምትመለከቱት መጀመሪያ ያደረኩት ግብአቱን ያዘጋጀሁት ሽንኩርቱና ነጭ ሽንኩርቱን በእንደዚህ አይነት መልኩ ከትፌዋለሁ። መጀመሪያ ግብአቶቹን በትክክል ካዘጋጀው በኋላ ወደ አሰራሩ ገባለሁ። ለአሰራርም እንዲፈጥነኝ ነው እንግዲህ እንደዚህ ያደረኩት። ይቅርታ ቤተሰቦቼ። በመቀጠል እንግዲህ ያዘጋጀሁትን የዶሮ ስጋ አጥንት የሌለውን በእንደዚህ አይነት መልኩ ቆራርጬ ያዘጋጀዋለሁ። አሁን ስጠብሰው በትንሽዬ ወደ ታች ስብስብ ስለሚል በእንደዚህ አይነት መልኩ ረዘም አድርጌ ከትፈዋለሁ። በእንደዚህ አይነት መልኩ ቆንጆ አድርጌ ካዘጋጀሁትኝ በኋላ ምንድነው ማደርገው? በመቀጠል እንግዲህ መጥበሻዬ ላይ ዘይት አድርግና ጠብሰዋለሁ ማለት ነው። ለብ ነው ማደርገው። እዚህ ጋር እንግዲህ ለሱ ማባያ የሚሆን ሩዝን ካጠገቡ ሰራለሁ። አንድ ላይ አድርጌ በ20 ደቂቃ ውስጥ ነው ማደርሰው። በፍጥነት ነው መድረስ የሚችል የምግብ አሰራር ነው። ስሩና ሞክሩ ተወዱታላችሁ። እንግዲህ በሩዙን ለመቀቀል የሞቀ ውሃ ጨምሬያለሁ ማለት ነው። ጨው ጨምርበትና ከድኜ ከሞቀ በኋላ አጥቤ ያዘጋጀሁትኝ ሩዝ አለ እሱን ጨምርበታለሁ። በመቀጠል መጥበሻዬ ላይ ዘይት አድርጌ ነበር። ቀጥዬ የከተፍኩትን የዶሮ ስጋ በእንደዚህ አይነት መልኩ አድርጌ እንግዲህ ጠበስ አድርጋታለሁ። ዝም ብዬ ውሃውን መጠጥ እንዲያደርግ ለብ አድርገዋለሁ። በእንደዚህ አይነት መልኩ ገልበጥ አድርገን እናበስለዋለን። በመቀጠል እንግዲህ እዚህ ጋር ሩዙ ደርሶልኛል። ሩዜን ደግሞ ያጥቤ ያዘጋጀሁት ሩዝ አለ እሱን ጨምርና አበስለዋለሁ። ሩዙ ውሃ ፈልቷል። ሩዙን ጨምርና ጨውና ትንሽዬ ዘይት ጠብ አድርጌ አበስለዋለሁ። ጨው ጨምሬያለሁ እዚህ ጋር። በመቀጠል ዘይት ጨምርበትና አብስለዋለሁ። እንደዚህ ካንድ ላይ ካዋሃድኩትኝ በኋላ ከድን አድርገውና ልክ መፍላት ሲጀምር ሩዙን ቀንሰዋለሁ። እሳቱን ቀንሼ በጣም በትንሽዬ እሳት እንዲበስል አድርገዋለሁ። በመቀጠል ዶሮውን በእንደዚህ አይነት መልኩ ግልብጥ እያደረኩኝ አበስለዋለሁ። በመቀጠል ምንድነው ማድረገው? ቅመሞችን እጨማምርበታለሁ። ጨው ጨምራለሁ፣ ብላክ ፔፐር፣ ዋይት ፔፐር፣ እንደዚህም የተፈጨች ትንጥዬ ነጭ ሽንኩርት እና ሮዝሜሪን የደረቀ ሮዝሜሪን አለኝ እንደዚህም ኦሪጋኖ እነሱን ግብአቶች እጨምርበታለሁ። እጅግ በጣም ያጣፍጣል ማለት ነው። እንደዚህ አይነት መልኩ ቅመሜ ከጨመርኩ በኋላ ለተወሰነ ደቂቃ
እንደዚህ አድርጌ አንድ ላይ አዋህደዋለሁ። ይሄ እንግዲህ ጥብስ ማድረግ አይጠበቅብንም ምክንያቱም የምንሰራው በወተት ክሬም ዞስ ስለሆነ ነጭ ስለሆነ የምንሰራው ዞሱ ይሄኛው ግዴታ እንደዚህ ብስል ብሎ ጥብስ ማለት የለበትም ውሃውን እንዲመጥ ያህል ነው። በመቀጠል ከዞዙ ጋር ደግሞ አንድ ላይ እናበስለዋለን ዶሮውን። በመቀጠል በእንደዚህ አይነት መልኩ ጥብስ ካደረኩትኝ በኋላ አወጣውና ያዘጋጀሁትን የሽንኩርትና የነጭ ሽንኩርት ግብአት ደግሞ ጥብስ አድርጓለሁ። በእንደዚህ አይነት መልኩ ግልብጥ አድርጌ ካበሰልኩት በኋላ በመቀጠል ነጭ ሽንኩርቴን ጨምርና ነጭ ሽንኩርቱንም አንድ ላይ ካዋሃድኩት በኋላ ምንድነው መሽሩም ጨምርበታለሁ አተር ጨምርበታለሁ። እነዚህን ግብአቶች ደግሞ ከሽንኩርቱና ከነጭ ሽንኩርቱ ጋራ አንድ ላይ አበስለዋለሁ። እዚህ ጋር የበሰለ አተር አለ እሱን የጨመርኩበት። በእንደዚህ አይነት መልኩ አንድ ላይ እንግዲህ ጥብስ እናደርጋቸውና እናበስላቸዋለን። እዚህ ጋር እንደምትመለከቱት እንግዲህ ሩዙ ቆንጆ ሆኖ መጠጥ አድርጎልኛል። ቆንጆ ሆኖ እየደረሰ ነው። ትንሽ ይቀረዋል። እንግዲህ እንዲበስል እናደርጋለን። በእንደዚህ አይነት መልኩ በፍጥነት መስራት እንችላለን ማለት ነው። በመቀጠል እዚህ ጋር የወተቱን ዞስ ጨምርበታለሁ። ዊፕድ ክሬም ወይም ደግሞ ዛና ይባላል እኔ ባለውበት ሀገር። በእንደዚህ አይነት መልኩ ጭምር አድርጌ አንተከትከዋለሁ። ትንሽ እንደተመንተክተክ እንደጀመረ የዶሮ ስጋውን ጨምርበታለሁ። ከዛ በኋላ ምንም አይነት ጨው ምንም ቅመማ ቅመም አንጨምርበትም ምክንያቱም ከዶሮ ጋራ ሁሉ ነገር ስለጨመረ በቂ ነው ብዬ ስላሰብኩኝ ከወተቱ ክሬም ላይ ምንም ነገር አልጨምርም ማለት ነው። በእንደዚህ አይነት መልኩ አንድ ላይ ካዋሃድኩት በኋላ እንዲበስል ብቻ ነው ማደርገው። በእንደዚህ አይነት መልኩ እንግዲህ አንተክተክ አድርገን ካበሰልን በኋላ እሳቱን እናጠፋዋለን። እንግዲህ ወደ ቤተሰቦቼ በእንደዚህ አይነት መልኩ ቆንጆ ሆኖ ደርሶልኛል ማለት ነው። በመቀጠል እንግዲህ ምንድነው ማደርገው እሳቱን አጠፋዋለሁ። እንግዲህ እንደምትመለከቱት እዚህ ጋራ ሩዙም ደርሶልኛል። እንግዲህ የዶሮ ስጋውም በክሬም ደርሶልኛል ማለት ነው። በእንደዚህ አይነት መልኩ ካጠፋን በኋላ ለምግብነት እናዘጋጃለን። ሩዛችን ፍርፍር ያለች ቆንጆ የሩዝ ነው የቀቀልነው። ለዚህ ምግብ ለዚህ ለዶሮ በክሬም አሰራር እንግዲህ በእንደዚህ አይነት መልኩ ነው ሩዙ የሚቀቀለው። እንደዚህ አድርገን ደግሞ ከላይ ቅርብ አድርገን ቆንጆ ምሳ በፍጥነት መመገብ እንችላለን ማለት ነው። ቀለል ስለሚልም እራት መመገብ እንችላለን። እራትን እንግዲህ መብላት የሚወድ ሰው ምግብ በእንደዚህ አይነት መልኩ ሰርቶ መመገብ ይቻላል ማለት ነው። ስራዬን ከወደዳችሁት ላይክ እንደዚሁም ሰብስክራይብ እያደረጋችሁ ቤተሰቡን ላለው ላይክ ሼር እያደረጋችሁ ለወዳጆች ዘመዶቻችሁ አድርሱላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።